እሺ ሆምን ከጨረስን በኋላ በመቀጠል ኢንሰርትን እናያለን ማለት ነው። ኢንሰርት ውስጥ በጣም ብዙ ነገር አለ። ከዛ ውስጥ አሁን ለምሳሌ ሆም ውስጥ ማግኝተናል ኒው ስላይድ የሚለው አለ። ይሄ ስላይድ ኮማንድ ጋር ማለት ነው። ከዛ ቴብል አለ፣ ፒክቸር አለ፣ ስክሪንሾት፣ ፎቶ አልበም፣ ሼፕ በጣም ብዙ ነገሮች አሉ። ለምሳሌ አሁን ይሄን ስናይ አሁን ሌላ እንትን ነገር ለመጨመር ብንፈልግ የመጨረሻው ፔጅ ላይ እናደርግና ኒው ስላይድ ለመጨመር ብንፈልግ ማለት ነው እዚህ ጋር ኒው ስላይድ የሚለው ጋር ከገባን በኋላ የፈለግነው ከነዚህ ከምናያቸው የፈለግነው መርጠን ለምሳሌ ይሄን ልንመርጥ እንችላለን። ለምሳሌ ይሄንን ብንመርጥ አራተኛ ስላይድ ይጨምርልናል ማለት ነው። ኒው ስላይድ የምንለው እሱን ነው። ከዛ ኒው ስላይድ የሚለው ጋር ከጨረስን በኋላ ቴብል ደግሞ እንደዛው እንደ ማይክሮሶፍት ወርድ ነው። አሁን ይሄን ቴብል የሆነ ቴብሉን ሰሌክት ማድረግ እንችላለን የምንፈልገውን ያክል ቴብል ማለት ነው። የምንፈልገውን ያክል ለምሳሌ 3 በ3 ልናደርገው እንችላለን። እንደዚሁም ደግሞ 4 በ3 ልናደርገው እንችላለን ወይም 4 በ4 እንደዚህ እያደረግ ማድረግ እንችላለን። ለምሳሌ ይሄ ይሁንልኝ ብዬ ባስብ ከዛ ምን አደርገዋለሁ ወደ ታች ዝቅ አድርጌ እዚህ ጋር እንደሆነልኝ ብፈልግ አሁን ወይም ደግሞ እዚህ ጋር አካባቢ እንደሆነልኝ ብፈልግ ከዛ ምን አደርጋለሁ ቴብሉ በቃ እንደዛው እንደነበረ ነው ማለት በፊት ላይ ምን አይነት ዲዛይን መስጠት እንዳለብን ምን አይነት እንትን ማድረግ እንዳለብን ለምሳሌ ቴብል ዲዛይን ላይ አሁን የተለያዩ ዲዛይኖች አሉ። ይሄው እንደምታዩት ሪቪውንም እያያችሁት ነው። በዛ ላይ ደግሞ እዚህ ጋር ብንገባ ደግሞ በጣም ብዙ እናገኛለን ማለት ነው። በጣም ይቀያየራል። ይሄው እንደምታዩት ይሄው አሁን እኔ ለምሳሌ ይሄ ይሁንልኝ ብዬ እናንተ የፈለጋችሁትን መምረጥ ትችላላችሁ። ከዛ ደግሞ ቴብል ሌአውት ጋር ብንገባ ይሄን ቴብሉን ለምሳሌ ይሄንን ሰሌክት ባደርግ እነዚህን ሰሌክት ባደርግ መርጅ ማድረግ ይችላልው ሴሎችን ማለት ነው። ለምሳሌ መርጅ ሴል የሚለውን ሰሌክት አደረኩ ሁለቶችን ሰሌክት አደረኩ እዚህ ጋር ያሉት ማለት ሰሌክት ካደረኩ በኋላ መርጅ ማድረግ ይችላልው ወደ አንድ ማምጣት ይችላልው። ይሄው እንደምታዩት አንድ ሆነ። አሁን ይሄ ሁለት ነበር አሁን አንድ ሆኗል ማለት ነው። አንዱ ልበለውና ወደ ነበረበት ይመለስ። አንዷን ሰሌክት ካደረኩ ስፕሊት ማድረግ ይችላልው። እቺን አሁን ይሄው ሁለት ሆነ ማለት ነው። እንደዚህ አይነት ነገሮችን በጣም ብዙ ማድረግ እንችላለን። ኮለምን መጨመር እንችላለን፣ ሮ መጨመር እንችላለን። ይሄው እንደምታዩት ማለት ነው። ወርድ ላይ ይሄን ነገር ሁሉ በጣም በሚገርም ሁኔታ ስላቀረብኩ እዛ ጋር ገብታችሁ እንድታዩት ቪዲዮዎችን ማለት ነው ከዚህ በፊት ያሉትን ቪዲዮዎች እንድታዩ ጋብዛችኋለሁኝ። ከዛ በመቀጠል ወደዛው ወደ ኢንሰርት እንመለስና ፒክቸር ማስገባት ይችላል። ፒክቸር ለምሳሌ እዚሁ this device የሚላለ this device ማለት ከዚሁ ከእንትኔ ውስጥ ለምሳሌ ወደዚህ ብገባ ወደ እንትኔ ወደ ፋይሌ ያስገባኛል። ከፋይሌ ውስጥ መርጬ ፒክቸር ማምጣት ማለት ነው። ሴቭ ያደረኩት ፒክቸር ካለ ለምሳሌ this saved ፒክቸር የሚለው ጋር ብገባ የተለያዩ ፒክቸሮች ሊኖሩ ይችላሉ። እነዛን አምጥቼ እዚህ ጋር ማስቀመጥ ማለት ነው። አሁን እኔ ከዚህ ማምጣት አልፈለኩም። እዛው ፒክቸር የሚለው ጋር ገባና ስቶክ ኢሜጅስ የሚላለ ስቶክ ኢሜጅስ ማለት ዳታ ኦን ካደረግን በኋላ ወይም ዋይፋይ ጋር ካገናኘነው በኋላ የምናገኛቸው ኢሜጅ አለ እዚህ ጋር ስንገባ ማለት ነው። እዚሁ ጋር የተዘጋጁ ማለት ነው። ይሄው እንደምታዩት በጣም ብዙ አይነት አይከን አለ። የፈለግነውን ያሳምርልናል ብለን ፕሬዘንቴሽናችንን የሚያሳምሩ ነገሮችን ከዚህ ወስደን መጠቀም ማለት ነው። ወደዛው ወደ ኢሜጅ ወደሚለው እንግባና አሁን ለምሳሌ እኔ አሁን የሆነ ኢሜጅ ብፈልግ ከዚህ ውስጥ ይሄን አሁን በመርጠው ይሄን ከተጫንኩ በኋላ ኢንሰርት ብለው ወደዛ ይሄድልኛል ማለት ነው። ከዛ እዚህ ጋር መጣልኝ ማለት ነው። እዚህ ጋር ሲመጣልኝ ሸፈነብኝ እንትኔ ማለት ጽሁፌን ሸፈነብኝ። ስለዚህ ጽሁፌን ስለሸፈነብኝ ማሳነስ አለብኝ ማለት ቴብሌን ስለሸፈነብኝ ይሄን ነገር ማሳነስም መጨመርም እችላለሁ ማለት እዚህ ጋር ማሳነስ መጨመር። ሮቴት ማድረግ ከፈለግን ደግሞ እንደዚህ ማድረግ ማለት ነው። ሮቴት ማድረግ ከፈለግን ይሄን እዚህ ጋር ያለችውን እችን ይዘን ሮቴት ማድረግ ማለት ነው። ይሄን በቃ ለማሳየት ያክል ነው እንትን ያመጣሁላችሁ። እናንተ በመፈልጉት እንትን ማድረግ ትችላላችሁ። ከዛ ወደዛው ወደ ኢንሰርት እንመለስና ይሄን ላጥፋው አንዱ ልበለውና ወይም ደግሞ ላጥፋው። ከዛም በኋላ ወደዛው ወደ ኢንሰርት ልግባና ስክሪንሻትም ማድረግ እችላለሁ። ስክሪንሻት አድርጌ ወደዚሁ ወደ ፓወርፖይንታችን ማለት ነው ወይም ወደ ፕሬዘንቴሽናችን ስክሪንሻት አድርጌ ማስገባት እችላለሁ ማለት ነው። ከዛ ፎቶ አልበም ማስገባት እችላለሁ። እንደዚሁም ደግሞ የተለያዩ ሼፖችን ማስገባት እችላለሁ። ይሄው እንደምታዩት በጣም ብዙ አይነት ሼፕ አለ። ከነዚህ የመረጥኩትን ሼፕ አምጥቼ መሳል እችላለሁ ማለት ለምሳሌ አሁን እዚህ ጋር ያን ሼፕ ሰሌክት ካደረኩ በኋላ ይሄንን ማስገባት እችላለሁ ማለት ነው። ከዛ የተለያዩ ስታይሎችን መምረጥ እችላለሁ። ሼፕ ፊሉን ማለት ውስጡ ያለውን ነገር የሚሞላውን ሼፑ ምን አይነት ፊል ይኖረው ውስጡ ማለት ነው። ይሄው አሁን ጥቁር ማድረግ እችላለሁ። ከዛ ሼፕ አውት ላይ ነው ዳርዳሩ ምን አይነት ይሁን እንደምታዩት ቅድም ዌይቱን ምን ያክል ይሁን ብያችኋለሁ። ያን ዌይቱን ተለቅ እናደርግና ከዛ ከለሩን ደግሞ የሆነ ቀይ ነገር ማድረግ ብንፈልግ ይሄው ቀይ ማድረግ እንችላለን። ኤፌክቱን የተለያዩ ኤፌክቶችን መጠቀም እንችላለን። ከዛ እዚህ ጋር በጣም ብዙ ነገር ማለት በጣም ብዙ ነገር አለ።
ይሄንን እየተለማመዳችሁ መሄድ ትችላላችሁ። ከዛ አሁንም እዛው ኢንሰርት እንመለስና ይሄንን እናጥፋውና እዛው ኢንሰርት እንግባና አይከኖችንም ማስገባት እንችላለን። አይከን ብዙ አይነት አይከን አለ። እዛው ጋር ይወስደናል ወደ ነበርንበት ማለት ነው። ያ ስቶክ ኢሜጅ አለ አይደለ? እዛ ጋር ነው የምናገኛቸው። በጣም ብዙ አይነት አይከኖች አሉ። ለምሳሌ ይሄ አውሮፕላን አይከን አለ። እንደዚሁ እነዚህን የመሳሰሉ በጣም ህፃን ምናምን ነገር በጣም ብዙ አይነት አይከኖች አሉ። የመረጥነውን አይከን ማድረግ እንችላለን። ብሬን አይነት ነገር አለ። አሁን ይሄን ሴሌክት አድርገን እዚህ ጋር መተን ማስገባት እንችላለን ወደ እንትናችን። ይሄው የሆነ የምንጽፈውን ነገር የሚገልጽልን አይከን መሆን አለበት። የሚገልጽልን የጻፍነውን ፕሬዘንቴሽን ላይ የምንጠቀመውን ነገር የሚገልጽልን አይከን አመተን አይከን የሚለው ጋር መጀመሪያ ኢንሰርት ገባን። ከዛም በኋላ አይከን የሚለውን እንመርጣለን። አይከን የሚለውን ስንመርጥ ወደ እንትን ያስገባናል ማለት ነው። ወደ ስቶክ ኢሜጆችን ያመጣልንና አይከኖችን ይሰጠናል ማለት ነው። ከዛ 3D ሞዴሎችን እንትን ማለት ይችላል። 3D ሞዴሎች ሴቭ ያደረኩት ካለ ዚስ ዲቫይስ የሚለው ጋር ገባለሁ። ከሌለ ግን ስቶክ 3D ኢሜጆች አሉ። እንደዚሁ አይከን ጋር እንዳየነው ገብተን የፈለግነውን 3D ኢሜጅ ለጽሁፋችን ይመጥነናል ብለን የምናስበውን እንትን ማለት ነው። ከዛ ስማርት አርቶች አሉ። ቻርት ማስገባት እንችላለን። ሌላው ዙም ማድረግ እንችላለን፣ ሌሎችን ነገሮች ማለት ነው። ከዛ እንዲህ እያል ኮሜንትም ማስቀመጥ እንችላለን። ከዛ ቴክስት ቦክስ የምትል ነገር አለ። ቴክስት ቦክስ ማለት የሆነ ቴክስት ቦክስ ውስጥ ወደ ዳር ላይ የሆነ መግለጫ ሊሆን ይችላል ማለት መግለጫ ጽሁፋችን ምን አይነት ነገር እንደያዘ የራሳችን መቼም እንትን ይኖረናል ስንጽፍ ማለት ነው። እንኳን እንደዚህ ፓወርፖይንት ወይም የሆነ ነገራችን ላይ ደብተራችን ላይ ራሱ የሆነ ቦታ ላይ ከበብ አድርገን የምናስቀምጣት ነገር ጽሁፍ ስትኖረን የምናስቀምጥበት ነው። ለምሳሌ ይሄን ከተጫን በኋላ የሆነ ቦክስ ነገር እዚህ ጋር እናዘጋጃለን። ከዛ የፈለግነውን ጽሁፍ እዚህ ጋር መጻፍ ማለት ነው። እዚህ ጋር ስንጽፍ እቺ ጽሁፍ እዚሁ ጋር እንዳለች ነው የምትቀመጥ ማለት። ስለዚህ እናጥፋው። አሁን ይሄን ማጥፋት እንችላለን። ከዛም እዛው ኢንሰርት ውስጥ እንዳለን ሂደርና ፉተርም ማስገባት እንችላለን። ይሄንን ሂደርና ፉተር እንትን ልንልለት እንችላለን ማለት። ለምሳሌ ይሄን ስላይድ የሚለው ጋር ካለ በኋላ ሂደርና ፉተር የሚለውን ተጭነን ስላይድ ጋር የሚለውን ይሄንን ዴት ኤንድ ታይም እንዲገባል ይፈልግ አሁን ሰሌክት አደረኩኝ። ከዛ ፉተር ደግሞ ብፈልግ ፉተር የሆነ ለምሳሌ የራሴን ስም ልጻፈው ዮሴፍ ብዬ ፉተር እንደሆነልኝ ብፈልግ አፕላይ እለዋለሁ ማለት ነው። አፕላይ ስለው ፉተሩ ይጻፋል ማለት ነው። ከዛ ተጨማሪ ከፈለኩ ደግሞ እዚህ ጋር ገባና ሂደርም እዚሁ ጋር የሆነ ነገር ጽፍና አፕላይ እለዋለሁ ማለት ነው። እኔ አሁን የምፈልገው ፉተር ብቻ ስለሆነ አፕላይ ቱ ኦል ሁሉም ጋር ላይ አፕላይ እንዲሆን ማለት ቀኑና ምኑ ነው አፕላይ የሚሆነው ፉተሩና ቀኑ እንትን ይላል ማለት ነው። ይጻፋል ማለት አፕላይ ቱ ኦል ሁሉም ስላይዶች ላይ ይኖራል ማለት ነው። አፕላይ ቱ ኦል ብለው አሁን ይሄው እንደምታዩት ፉተር ዮሴፍ የሚል አለ፣ እዚህ ጋር ደግሞ ቀን አለ ማለት ነው። ይሄን መስራት ትችላላችሁ። ሌላው ወርድ አርት አለ። ወርድ አርት ማለት የሆነ ጽሁፎችን የሆነ አትራክቲቭ እንዲሆኑ ማድረግ ማለት ነው። የሆነ ጽሁፍ ማለት ነው በሁሉም ነገር እንትን እንድል ማለት ነው። ከዛ ዴት ኤንድ ታይም ማስገባት ነው። ሌላኛው ደግሞ ስላይድ ነምበርም ማስገባት እንችላለን። በጣም ብዙ ነው። ኦብጀክት ሌሎችም ነገሮች ማስገባት እንችላለን ማለት ነው። ከዛ ኢኩዌሽንም እዚህ ጋር ደግሞ እንደምታዩት ኢኩዌሽን ማስገባት ይችላል። ኢኩዌሽን አሁን ለምሳሌ እዚህ ጋር ኢኩዌሽን ብዬ ልጻፍና ኢኩዌሽን እዚህ ጋር ኤና መሰለኝ ኢኩዌሽን ብዬ ከጻፍኩ በኋላ ምን አደርጋለሁ? እዚህ ጋር እገባና የፈለኩትን አይነት መጻፍ እችላለሁ። እዚህ ጋር ፍራክሽን ለመጻፍ ብፈልግ ይሄን እጫናለሁ። ከዛ እንትን ደግሞ ስክሪፕት ነገር መጻፍ ከፈለኩ ደግሞ ይሄን እጫናለሁ ማለት ነው። ከዛ ራዲካል ነገር መጻፍ ከፈለኩ ይሄንን ኢንተግራልም ሁሉን ነገር መስራት እንችላለን ማለት ነው። ኢንተግራልም ሁሉን ነገር መስራት እችላለሁ ማለት ነው። በዚህ ለምሳሌ ስክሪፕት መጻፍ ብፈልግ ከዚህ ጋር መምረጥ እችላለሁ ማለት ነው። በጣም ብዙ ነገር ከፈለኩ እንደዚህ ለምሳሌ አሁን ይሄ በቀላሉ እዚህ ጋር 2x ለምሳሌ 2x the power of 3 ብዬ ከዛ ተጨማሪ ብፈልግ ደግሞ እንደዚሁ እዛው ኢንሰርት ጋር ከገባ በኋላ ኢኩዌሽን ከገባ በኋላ እንደዛው የነበረውን አመጣለሁ ማለት ነው። ተጨማሪ ለመጻፍ ስለፈለኩ ማለት ነው። ከዛ ስክሪፕት ነው የምፈልገው ካልኩኝ ስክሪፕት እነዚህን አጠፋና ይሄን ካጠፋው በኋላ ፕላስ ምናምን ብዬ ሌላ ነገር መጻፍ እችላለሁ ማለት ለምሳሌ ፎር ማለት እችላለሁ። for the power of 2 ልል እችላለሁ። በቃ እንደዚህ እያል ያው እኔ የማሳያችሁ አሁን ሴንስ የሚሰጥ ማቴማቲክስ ላይ ሆን ይችላል፣ ግን እንዴት መጻፍ እኔ የማሳያችሁ ቴክኒካሊ እንዴት መጻፍ እንደምትችሉ ብቻ ነው። ስለዚህ እንደዚህ እያደረጋችሁ መቀጠል ትችላላችሁ ማለት ነው። ሌላው ሲምቦሎችን የተለያዩ ሲምቦሎችን ማስገባት እንችላለን። ሲምቦሎችን ከዚህ በመቀጠል ይሄን ልመልሰውና ኢንተር በለውና ከስሩ ሲምቦል እንድጻፍ ብፈልግ ሲምቦል የሚለው ጋር ገባለሁ። ሲምቦል የሚለው ጋር ከገባሁ በኋላ የተለያዩ ሲምቦሎችን ግሬተር ዛን ኦር ኢኳል ቱ ሊሆን ይችላል ኢንሰርት ለዋለሁኝ። ከዛ የተለያዩ ነገሮችን እንደምታዩቸው በጣም ብዙ ሲምቦል አለ። ይሄው እንደምታዩት እዚህ ጋር ዩዋን አለ፣ እዚህ ጋር ዩሮ አለ፣ ፓውንድ ስተርሊንግ አለ።
በጣም ብዙ አይነት ነገሮች ይሄው እንደምታዩት እነዚህን ነገሮች ኢንሰርት ማድረግ እንችላለን ማለት ከዛ ጨርሰን እንወጣለን ማለት ነው። እነዚህን እናገኛለን ማለት ነው። ከዛ ቪዲዮ አድ ማድረግ እንችላለን። ቪዲዮ አሁን እዚህ ጋር ቪዲዮ የሚለውን ስንጫን ዚስ ዲቫይስ የሚል አለ። ዚስ ዲቫይስ የሚለው ጋር ሴቭ ያደረግነው ፒሲያችን ውስጥ ያለውን እንትን ማድረግ ማለት ነው። እዚህ ወደ እንትናችን ወደ ፕሬዘንቴሽናችን ማምጣት ማለት ነው። ስቶክ ቪዲዮ የሚለው ጋር ደግሞ ገብተን ወደዛ ስቶክ ወዳለው ማለት ነው በኦንላይን ወይም ዋይፋያችንን ተጠቅመን የምናገኘው ቪዲዮ ነው። ለምሳሌ ይሄን ከተጫንኩ በኋላ ይሄው በጣም ብዙ አይነት ቪዲዮዎች ያመጣልኝ። ከዚህ ውስጥ ለጽሁፌ ይስማማል ብዬ ያሰብኩትን መርጬ እንትን ማለት ለምሳሌ ይሄን ሴሌክት አድርጌ ወደዛ ለወስደው እችላለሁ። ይሄው አሁን ይሄ አሁን ቪዲዮ ነው ለእንትን ለማለት እንዲህ ድምፁ እንትን እንድል ከፈለኩኝ አሁን ለምሳሌ ይሄ ድምጽ የለውም ግን የሆነ እንትን የሚሰማ ነገር አለው። ይሄው እንደምታዩት እዚህ ጋር ነው ቪዲዮውን እንዲታይልን የምናደርገው ማለት ነው። ይሄው አሁን እየተነቃነቁ ነው ሰዎች ምናምን ይታያቸዋል ብዬ አስባለሁ። ከዛ ቪዲዮ ይሄን ይመስላል። ኦዲዮ ማስገባት እንችላለን። ከዛ ስክሪኑ ላይ ሪከርድ ማድረግ እንችላለን ማለት ነው። ስክሪን ሪከርድ አድርገን ከዛ እዚሁ እንትናችን ጋር ፓወርፖይንታችን ወይም ስላይዳችን ላይ እንዲኖር ማድረግ እንችላለን ማለት ሪከርድ ያደረግነው ነገር ማለት ነው። ከዛ ይሄን አጥፋና ይሄን ካጠፋን በኋላ ሌላ ስላይድ እንጨምርና ወደ ድሮ ወደሚለው እንሄዳለን ማለት ነው። ስድስተኛ ስላይድ እንጨምርና ወደ ድሮ ወደሚለው ሜኑ እንገባለን ማለት ነው። አሁን ይሄ ድሮ የሚላል ድሮ የሚለው ጋር ከገባን በኋላ ምን እናደርጋለን? እዚህ ጋር ይሄ ብረሽ ነው ማለት የሰራነውን ነገር ኤሬዝ የምናደርግበት የምናጠፋበት ነው። እነዚህ ደግሞ መጻፊያ ናቸው ሁሎችም ማለት ነው። ይሄ ደግሞ ሩለር ነው ማስመሪያ ነገር ነው። ማስመር የፈለግነውን ነገር እናስምራለን ማለት ነው። ለምሳሌ ማቴማቲክስ ቲቸር ብትሆኑ የሆነ ነገር መስራት ብትፈልጉ ፓወርፖይንት ላይ ማስመሪያ ያላችሁ መጻፊያ ነገር አላችሁ በጣም የፈለጋችሁትን ስዕል መሳል ትችላላችሁ ማለት ነው። የፈለግነውን ነገር ለምሳሌ አሁን ይሄንን ሩለር ተጠቅመን ሩለሩን እንደምታዩት ይሄን ይመስላል። ከዛም በኋላ የሆነ ነገር ቀይ ፔን ብንፈልግ አሁን እቺን ፔኗን ተጭነን እዚህ ጋር ማስመር ብንፈልግ አሁን ይሄን ሳብ ብናደርገውና ይሄው እንደምታዩት አሁን እያሰመርኩ ነው። ከዛ አሁንም ከዚህም ማስመር ብፈልግ አሁን ይሄው አሰመርኩኝ። ከዛም በኋላ ሩለሩን ባጠፋው አሁን ይሄው ያሰመርኩት ከዚህ በዚህና በዚህ ላይ አስመርያለሁ ማለት ነው እንደምታዩት ማለት ነው። ከዛ ሩለሩ አሁን ምንም አልተንቀሳቀሰም። ስለዚህ የሆነ አንግሉ እንዲቀይርልን ብንፈልግ አንግሉ ማለት ነው የሆነ ዞር እንድልልን ብንፈልግ ይሄው እንደምታዩት እኔ ሁለቱን በፒሲ ላይ ስለሆነ እያሳየኋችሁ ያለሁት ሁለቱን ጣቶችን ወደ ላይ ስለው ወደ ላይ ስለው ክሎክዋይዝ ይዞርልኛል ማለት ነው። ክሎክዋይዝ ማለት ዲግሪው እየጨመረ ይሄዳል ማለት ነው። እጆችን ደግሞ ወደ ታች ምናምን ስል አንቲ ክሎክዋይዝ ወደ ግራ ይዞራል ማለት ዲግሪውን ይቀንሳል ማለት ነው። ይሄው እንደምታዩት በእንትን ከሆነ ግን በማውስ ከሆነ ግን የምትጠቀሙት ማውስ ላይ ከሆነ የምትጠቀሙት ከሆነ ግን እንትኑ አለች ስክሮል ማድረጊያዋን ወደ ላይ ስትሏት ወደፊት ማለት ነው ስትሏት ዲግሪው ይጨምራል። ዲግሪው ሲጨምር እንደዚህ ማለት ወደ ላይ ቀጥ ይላል። እንደዚህ ታዞሩታላችሁ። ወደ ታች ወደ እናንተ ደግሞ ስትሏት ስክሮል ማድረጊያዋን እንደዚህ ይቀንሳል ማለት ነው። ያን መጠቀም ትችላላችሁ። ስለዚህ እንደፈለጋችሁ ድሮ ማድረግ ትችላላችሁ ማለት ድሮዊንግ ላይ ማለት ነው። ይሄው የተለያዩ ከለሮች አሉ። እዚህ ጋር ማስመር ብፈልግ እንደዛ አድርጌ ይሄው ከዚህም እንደዚሁ ብፈልግ በቃ የፈለጋችሁትን ነገር መስራት ትችላላችሁ ማለት ነው። አሁን ከዛ እንዲጠፋልኝ መፈልግ ደግሞ ይሄን ነገር ጽሁፍ ማለት ነው መጻፍ ባልፈልግ ደግሞ እንደዛ አድርግና ይሄን ሩለሩን አስወግደዋለሁ ማለት ይሄው ያሰመርኩት ነገር እያያችሁት ነው ብዬ አስባለሁ። ይሄው እንደዚህ ማድረግ ትችላላችሁ ማለት ነው። በቀላሉ ይሄን ነገር ሰራን ማለት ነው። አሁን ይሄን ስላይድ እናጥፋው ምንም ነገር ስለማይልልን ማለት ነው። ከዛ ዲዛይን ወደሚለው እንገባለን። ዲዛይን የሚለው ጋር ስንገባ የተለያዩ ዲዛይኖችን ያመጣልና ማለት እዚህ ጋር እንደምታዩት የተለያዩ ዲዛይን ተመሳሳይ ዲዛይን ይሰጠናል። አሁን ይሄን ብቻ ነው አሁን ሁሉም ጽሁፌ ተመሳሳይ ዲዛይን እንዲኖረው ሁሉም ማለት ነው። ለምሳሌ ይሄንኛው እንደዚህ ይሁንልኝ ካልኩኝ ራሱ ፕሪ ዲዛይን እንደተደረገ ነገር ይሰጠኛል። ይሄው እንደምታዩት ከስተጀርባም ከሁሉም አይነት ይሄው እንደምታዩት በጣም ብዙ አሉ። እዚህ ጋር ስንገባ ይሄው ለምሳሌ ይሄ ይሁን ብዬ ባስብ አሁን ይሄንኛው ስላይድ እንደዚህ ይሆናል ማለት ነው። ይሄው እዚህ ጋር ብንገባ ተመሳሳይ ይሆናል ማለት ነው። እዚህ ጋር ደግሞ ስላይድ ሳይዝ ይላል። ሳይዙን ማተለቅም ማሳነስም እንችላለን። አሁን ይሄ ትንሽ 4 በ3 የሚላለ ይሄ ደግሞ 16 በ9 ነው የሚለው። ስለዚህ 16 በ9 የተሻለ ነው ብዬ አስባለሁ እናንተም ስትሰሩ። ከዛ እዚህ ጋር ፎርማት ባክግራውንድ የሚላለ ፎርማት ባክግራውንድ የሚለው ደግሞ በቃ ምንም የተለየ ነገር የለውም። ባክግራውንዱን እንትን ማለት ነው መቃየር ትራንስፓረንሲው ምን ያክል ይሁን
ድምቅ ያለ ይሁን ወይ ምናምን የሚሉ ነገሮች ነው። ለምሳሌ ይሄን ነገር ግራዲያንት ልንጠቀም እንችላለን። ግራዲያንት ሶሊድ ፊልም ይላል፣ ግራዲያንት ይላል። እንደዚህ አይነት ነገሮችን ፒክቸር ልንጠቀም እንችላለን። እንደዚህ እያደረግን እየቀያየርን ለኛ ለጽሁፋችን ተስማሚ የሆነውን ነገር ልንጠቀም እንችላለን ማለት ነው። ይሄው እዚህ ጋር እንደምታዩት እንደዚህ እያደረግን ማለት እንችላለን ማለት ነው። እንደዚህ እየቀያየርን ማየት እንችላለን። እንደምታዩት ግራዲያንቱ ከዚህ ከታች ወደ ላይ ለምሳሌ እዚህ ጋር ወደ ሰማያዊ የተጠጋ ነገር ነው። ወደ ላይ ከፍ እያልን ስንሄድ ወደ ነጭ ተጠጋ። ይሄ አካባቢ ኦልሬዲ ነጭ ሆኗል ማለት ነው። እንደዚህ እያደረግን መጠቀም እንችላለን ማለት ነው። ለዛሬ ቪዲዮ ይሄን ይመስል ነበረ። ቪዲዮውን ከተመቻችሁ ላይክ፣ ሼር፣ ኮሜንት ማድረግ ትችላላችሁ። እንደዚሁም ደግሞ ቻናሉን ደግሞ ሰብስክራይብ በማድረግ እንድታበረታቱኝ ጋብዛችኋለሁኝ።